ሰላም ጤና ይስጥልኝ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን እንዴት የተለያዩ ጽሑፎችን እና ፎቶዎችን እንዲሁም ቅርጾችን ማስተካከልና መስራት እንችላለን የሚለውን የግራፊክስ ውጤቶች የሆኑትን እንዴት አድርገን ኤዲት እናደርጋለን እናስተካክላለን የሚለውን የምናይ ነው የሚሆነው። ይህም እኛ በብዛት የግራፊክስ ውጤቶችን ኮምፒውተርን ተጠቅመን እንደምንሰራ ነው አብዛኞቻችን የምንረዳው። ያ ማለት የተለያዩ ሶፍትዌሮች አሉ የአዶቤ ፋሚሊ የሆኑት እነ አዶቤ ኢሉስትሬተር፣ አዶቤ ፎቶሾፕ እና የተለያዩ የአዶቤ ውጤት የሆኑትን ተጠቅመን እና ብሌንደር የተባሉ ሌሎችንም ኮምፒውተርን ተጠቅመን የምንሰራቸውን ነገሮች እንደምናውቅ ነው አብዛኞቻችን የምንረዳው። ነገር ግን እጃችን ላይ ባለ ማንኛውም ስልክ ተጠቅመን የግራፊክስ ውጤቶችን መስራት እንደምንችል እና እውቀታችንን ሙያችንን ማዳበር እንደምንችል የትኛውም ቦታ ላይ ሆነን የግድ ኮምፒውተር አለን የለንም ሳንል እንዴት በሞባይላችን መስራት እንደምንችል እና ማንኛውንም የግራፊክስ ውጤቶችን ፎቶዎችን ማቀነባበር፣ ማስተካከል፣ የተለያዩ ጽሑፎችን በተለያዩ ስታይል መስራት፣ ለቲክቶካችን ከቨር፣ ለዩቲዩባችን ተምኔል፣ ለቢዝነሳችን ቢዝነስ ካርድ፣ ፖስት ካርድ፣ የተለያዩ አይነት የግራፊክስ ውጤቶችን መስራት የምንችልበትን ሁኔታ በዛሬው ቪዲዮ የምናይ ነው የሚሆነው ማለት ነው። ስለዚህ እናንተ እስከ መጨረሻው ተከታተሉ። አንዳች ቁም ነገር ታገኙበታላችሁ። ከዚህ በኋላ አይ ኮምፒውተር የለኝም እንዲህ ነው የሚባል ምክንያት አይኖርም ማለት ነው። በማሳያችሁ ፒክስል ላብ በሚባል አፕሊኬሽን ሁሉንም ነገር የምትሰሩ ይሆናል ማለት ነው። እጅግ በጣም ቀላል ነው። እናንተ ብቻ የሚጠበቅባችሁ ቪዲዮውን እስከ መጨረሻው ተከታትላችሁ የአንዳንዱን ነገር የሚጠፋባችሁም ነገር ካለ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በመጀመሪያ ስልካችንን እንከፍታለን። ከዛ ፕሌይ ስቶር ላይ እንገባና ፒክስል ላብን እናወርዳለን ማለት ነው። ከዚህ ጋር ሰርች ባር ላይ እንገባና ፒክስል ላብ ብለን እንጽፋለን። ፒክስል ላብ ብለን እንጽፋለን። ከዛ የአይነት ምልክት ነው የሚመጣልን። እኔ ያው ኢንስቶል ስላደረኩትኝ ኦፕን ነው የሚለኝ፣ እናንተ ጋር ግን ኢንስቶል ነው የሚላችሁ። ስለዚህ መጀመሪያ ኢንስቶል ታደርጉታላችሁ። ኢንስቶል ስታደርጉት ደግሞ ያው ኢሜል ምናምን ኢሜል ይጠይቃችኋል። ኢሜላችሁን ታስገባላችሁ ማለት ነው። ኢሜል ያው ከዚህ በፊት በሰራነው ቪዲዮ እንዴት ኢሜል ክሬት እንደምናደርግ አይተናል። ስለዚህ በዛ መሰረት ኢሜል ትከፍቱና ይህንን ፒክስል ላብ የሚባለውን አፕ ኢንስቶል ታደርጉታላችሁ። ከዛ ኦፕን የሚለውን ክሊክ ታደርጉና ስትገቡ ኢንተርፌሱ ይህንን ነው የሚመስለው። ስለዚህ ከመጀመሪያ እስከ መጨረሻ እንዴት አድርገን እንደምንሰራ እና እያንዳንዱ ነገሮች ምን እንደምንጠቀም የምናይ ነው የሚሆነው ማለት ነው። ስለዚህ ኢንተርፌሱ ይህንን የሚመስለው መጀመሪያ ላይ እንደምታዩት ፕላስ ምልክት አለች። ይህንን ክሊክ ስናደርግ የምናስገባቸውን ነገሮች ይነግረናል። አሁን ለምሳሌ ቴክስት፣ ከረንት ዴት፣ ስቲከር፣ ሼፕስ እንደገና የተለያዩ ስዕሎችን እና ፎቶዎችን ፍሮም ጋላሪ የሚል ያሳየናል። ከዛ ድሮ የሚለውን ያሳየናል ማለት ነው። ለምሳሌ እዚህ ጋር ኒው ቴክስት የሚል አለ መጀመሪያ ባይ ዲፎልት የመጣልን እሱን እናጠፋውና እኛ እናጠፋዋለን። ከዛ ፕላስ ምልክቱ ላይ ቴክስት፣ ለምሳሌ ቴክስት ማስገባት ብንችል እንደዚህ ያስገባልናል ማለት ነው። ከዛ ይህንን በዚህ መንገድ ቴክስት እንዴት ማስገባት እንደምንችል እና ምናምን ያሳየናል። ሌላም ከረንት ዴት አሁን ላይ ያለውን ቀን ማስገባት ከፈለግን ከረንት ዴት የሚለውን ክሊክ አድርገን ማስገባት እንችላለን። ስቲከሮችን፣ የተለያዩ ሼፖችን ሼፕ ብለን ስንገባ አሁን የተለያዩ ሼፖች አሁን እዚህ ጋር ይሄን የተለያዩ ሼፖች አሉ። ስለዚህ እነዚህን ማስገባት እንችላለን ማለት ነው ከዚህ ጋር ተጠቅመን። ሌላው ከፕላስ ምልክቱ ቀጥሎ ምን አለ? ሴቭ አስ ፕሮጀክት። አሁን ይህን የምንሰራውን ነገር ብሮሸር ሊሆን ይችላል፣ ተምኔል ሊሆን ይችላል፣ ፖስት ካርድ ሊሆን ይችላል፣ ቢዝነስ ካርድ ሊሆን ይችላል። የተለያየ እኛ ለምንገለግልበት እና የምንፈልገው ስራ ፕሮጀክቱን ሴቭ ማድረግ ካስፈለገን እንደዚህ እናደርግና ሴቭ አስ ፕሮጀክት እንለዋለን። አይ ደግሞ ይሄኛውን የሰራነውም ደግሞ ወደ ሌላ ወይ ፕሪንት ልናደርግ እንፈልግ እንችል ይሆናል ወይ ያው ለምንፈልገው ዓላማ ለመጠቀም ደግሞ ሴቭ አስ ኢሜጅ በኢሜጅ መልክ እዚህ ጋር ሴቭ የምናደርግበት ቦታ ነው ማለት ነው። ሌላው ከዛ ቀጥሎ ሶስተኛ ላይ የምናገኘው ሼር። አሁን ሼርን ስንከፍት በዚህ መልክ
ያመጣልናል። እኛ ለተለያየ ሚዲያ ወደ ቲክቶክም ሊሆን ይችላል፣ ወደ ቴሌግራም፣ ወደ ትዊተርም ሊሆን ይችላል። ስለዚህ ወደ ተለያዩ የሶሻል ሚዲያ አማራጮች ሼር ማድረግ እንችላለን። ከዛ ውጭ ደግሞ እዚህም ላይ ምን ማድረግ እንችላለን ማለት ነው፣ ሴቭ ቱ ጋላሪ ማድረግ እንችላለን ማለት ነው። እዚህ ጋር ምን አለን? ዲፎልት ላይ ለሰራነው ስራ የሚሰጠን ኳሊቲ ነው። የመጀመሪያው ዲፎልት፣ ከስተም፣ ሎው፣ ሚዲየም፣ ሃይ፣ ቬሪ ሃይ፣ አልትራ፣ የመጨረሻው ሃይ ኳሊቲ ማለት ነው። ስለዚህ በዚህ መልክ እኛ የፈለግነውን ክሊክ አድርገን በጄፒጂ ፎርማት ነው ወይስ በፒኤንጂ የሚለውን፣ ጄፒጂ ፎርማት ሲሆን ያው ትራንስፓረንሲ ነው፣ የራሱ ባክግራውንድ አለው ማለት ነው። ፒኤንጂ ሲሆን ትራንስፓረንስ ነው፣ ባክግራውንድ የለውም ማለት ነው። ስለዚህ በዚህ መልክ የምንፈልገው አይነት ሴቭ ቱ ጋላሪ ብለን ማስቀመጥ እንችላለን ማለት ነው። ከዛ ቀጥሎ ምንድን ያለው እንትኖች ላይ ኮት የምናደርገው የተለያየ ጽሁፍ የምንፈልግ ከሆነ እኛ አሁን ሞቲቬሽናል የሚል አለናል። ሞቲቬሽናል ከዚህ ውስጥ የምንፈልገውን እኛ ኮት አድርገን ማስገባት እንችላለን ማለት ነው። መርጠን የፈለግን አይ ሞቲቬሽናል አይደለም ሌላ ነው የምፈልገው ካልን ደግሞ እዚህ ጋር እንገባና ሰክሰስ፣ አሁን ሰክሰስን በተመለከተ ምን አይነት ኮት አለ የሚለውን ደግሞ እናያለን። ያቸው ስለዚህ ከዚህ መካከል እኛ የፈለግነውን ጽሁፍ ማስገባት እንችላለን ማለት ነው። አይ ሰክሰስ አይደለም የፍሬንድሺፕ ነው የምፈልገው፣ ሃፒነስ ነው የምፈልገው፣ ኢንስፓየር የሚያደርግ ነገር ነው የምፈልገው፣ ፖዚቲቪቲ ነው የምፈልገው ምንልም ከሆነ እኛ እንደምንፈልገው መጠን ማስገባት እንችላለን። አሁን ፍሬንድሺፕ ለምሳሌ ብፈልግ አሁን እንደዚህ ከነዚህ ውስጥ መርጬ ማስገባት ይችላለሁ ማለት ነው። ለምሳሌ ባድ ፌዝ ላይክስ ዲስካውስ የሚለውን would you like to use the select text yes ላለሁ። አሁን ይሄንን በዚህ መልክ አስገብቼ እኔ በተለያየ በራሴ ስታይል ማስተካከል እችላለሁ ማለት ነው። ለምሳሌ እዚህ ጋር ገብቼ ነኝ አይ ዲፎልት በዚህ መንገድ በዚህ ስታይል ይሆንልኝ፣ አይ በሌላ ልቀይረው፣ እንደገና አሁን በዚህ ስታይል ይሆንልኝ። የራሱ ቴምፕሌቶች አሉትና እኛ ማስገባት የፈለገውን ኮድ በተለያየ ስታይል እዚህ ጋር እንደምታያቸው አያችሁ የተለያዩ ስታይሎች አሏቸው እና ይህንን እየቀያየርን እኛ በምንፈልገው መስጠት እንችላለን። ይሄ ራሱ አፕሊኬሽኑ ያለው ቴምፕሌት ነው፣ ግን ከዚህ የተሻለም ደግሞ በራሳችን መንገድ መስራት እንችላለን ማለት ነው። ይህንን እናጥፈው። ስለዚህ ይሄ የተለያዩ ኮድ የምናስገባበት ቦታ ነው ማለት ነው። ከዛ ቀጥሎ ነጠብጣብ አለ፣ እዚህ ጋር 3 ነጠብጣብ አለ እና ይሄኛው ብዙ ነገር የምናስተካክልበት ቦታ ነው። ይሄ ያ ማለት ዩዝ ኢሜጅ ፍሮም ጋላሪ ይለናል አይደለ? ከጋላሪ ላይ የሆነ ፎቶ ማስገባት ብንፈልግ፣ ሼፕ ማስገባት ብንፈልግ፣ ያዘጋጀነው ፎቶም ካለ ቅርጽም ካለ የተለያዩ ነገሮች ካለ ዩዝ ኢሜጅ ፍሮም ጋለሪ የሚለውን ተጠቅመን መስራት እንችላለን ማለት ነው። እዚህ ቅድም ፕላስ ሳይን ተጠቅመን የምናስገባው ፍሮም ጋለሪ የሚል አለ አይደለ? ይሄኛውና ያኛው የሚለየው ምንድነው ካለ አሁን ይሄኛውን ተጠቅመን ስናስገባ እንደ ባክግራውንድ ነው የሚወስደው። አሁን ለምሳሌ ዩዝ ኢሜጅ ብዬ እዚህ ጋር ከዛ ወደ ጋላሪ ይወስደኛል ማለት ነው። ስለዚህ እኔ አሁን አንድ የሆነ ነገር ባመጣ ለምሳሌ ይሄንን ልጠቀም ኪራለኝ አስገባለኝ። ይሄን አሁን እንደምንድን ነው የሚይዘው? እንደ ባክግራውንድ ማንቀሳቀስ አልችልም። አያችሁ ማንቀሳቀስ አልችልም፣ እንደ ባክግራውንድ አደረገው ማለት ነው። ስለዚህ ይሄንን ተጠቅመን ዩዝ ኢሜጅ ፍሮም ጋላሪ ብለን ስናስገባ እንደ ባክግራውንድ ነው ራሱ የሚጠቀመው ማለት ነው። ሌላው እዚህ ጋር አሁን ለምሳሌ መጀመሪያ ያየነው ፕላስ ሳይኖር ተጠቅመን ፍሮም ጋላሪ ብለን ስናስገባ ተመሳሳይ ነገር አሁን ብናስገባ አሁን ለምሳሌ ተመሳሳይ ነገር እናስገባለን ብለን አስበን ይህንን ብናስገባ ኦኬ እንለዋለን። ኦኬ እንላለን። ከዛ አያችሁ ፈለግነው መንገድ ማስተካከል እንደ ባክግራውንድ አይደለም የሚይዝብን ማለት ነው። አያችሁ ማስተካከል እንችላለን፣ ቦታ መቀያየር እንችላለን፣ ፖዚሽን መቀያየር እንችላለን። እንደዚህ 3 ነጥብን ተጠቅመን የምናስገባው እና በምናስገባበት መንገድ እና ፕላስን ተጠቅመን የምናስገባበት መንገድ
ይለያያል ማለት ነው። ከዛ ሁለተኛ ሌበል ላይ የምናገኘው እቺ የእርሳስ ምልክት አለች እና እሷን ክሊክ ስናደርግ ምንድን ነው የምናገኘው? አሁን እዚህ ጋር የጻፈ ኤዲት የሚለውን ነው የምታመለክተን። አሁን ይሄ አለ አይደለ? እኛ የምንፈልገውን እናስገባለን ማለት ነው። ለምሳሌ ራስ ሚዲያ ስፔስ ልስጠውና ራስ ሚዲያ ብለን ኦኬ እንላለን። አሁን ይቺ የምታገለግለን ኤዲት ለማድረግ ነው ማለት ነው። ሌላም ጽሁፍ መቀየርም ያስፈልገን ኤዲት አድርገን እንቀይራለን ማለት ነው። ከዛ ከሱ ቀጥሎ ምን አለ? ከለር አለ። ሮቴት ማድረግ ከፈለግን ቴክስቱን ደግሞ እንደገና መጨመር አያችሁ፣ ቴክስቱን ሳይዙን መጨመር መቀነስ ምናምን ከፈለገ እዛው ላይ እርሳስ ምልክቷ ላይ ገብተን ማስተካከል እንችላለን ማለት ነው። አያችሁ፣ በዚህ መንገድ ማስተካከል እንችላለን። ኮፒ ማድረግ እንችላለን። አሁን ለምሳሌ እዚህ ጋር ክሊክ ስናደርግ ኮፒ ያደረግነው ማለት ነው። እዛው ላይ ሆነን አሁን ለምሳሌ አያችሁ፣ ፖዚሽን ማስተካከል ብንፈልግ አሁን ለምሳሌ ወደዚህ ፖዚሽን አይ ወደ ሌፍት ማድረግ ብንፈልግ፣ ከታች ማድረግ ብንፈልግ፣ ከላይ ማድረግ ብንፈልግ እንደዚህ ያደረግን የምንፈልገውን ነገር እዚህ እርሳስ ምልክት ያለባት ላይ ማግኘት እንችላለን። ከዛ ውጭ ደግሞ እዚህ ጋር አሁን ለምሳሌ ይሄ አለ አይደለ? ለምሳሌ ሌላ እንትን ላምጣና ላሳያችሁ። ኢምፖርት አድርጌ ላሳያችሁ። ለምሳሌ ራስ የምትለዋን ሎጎ ላምጣትና ላሳያችሁ። አሁን ይሄ አለ አይደለ? እዚሁ ላይ እንዳለ እዚች እርሳሷ ላይ ገብቼ ባክዋርድ ወደ ታች ከጽሁፉ በታች እንዲሆን ከፈለኩ ይሄን ክሊክ ሳደርግ እያችሁ ከጽሁፉ በታች ሆነ ማለት ነው። ከዛ እዛው ላይ ገብቼ እንደገና ፎርዋርድ ሳደርግ አያችሁ ከጽሁፉ በላይ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ይቺ ከጀርባ ማድረግ ስንፈልግ ይችን፣ ከፍሮንት ማድረግ ወይንም ከላይ ማድረግ ስንፈልግ ደግሞ ይችን፣ ከዛ ውጭ ደግሞ ሮቴት ማድረግ ከፈለግን ይሄን ለምሳሌ ሮቴት በምን ያህል አንግል በዘጠና በምናምን አያችሁ። በዚህ መንገድ አሁን እዚህ ጋር ፕላስ ዋን ስነካ በምን ያህል አሁን በዘጠና ሮቴት አደረኩት። መጀመሪያ ከነበረበት ፖዚሽን በዚህ መጠን በዘጠና እንትን ላለው። ከዛ ማይነሷን ክሊክ በማድረግ ደግሞ ወደ ነበረበት መልሳለሁ ማለት ነው። ያችሁ ማይነስ ሳይኗን በመንካት ወደ ነበረበት ዜሮ አንግል መልሰዋለሁ ማለት ነው። ስለዚህ እንዲህ እያደረግን ይህን ሁሉ ነገር የምናገኘው ከየት ላይ ነው? እርሳስ ከመሰለችው ቦታ ላይ ማለት ነው። ስለዚህ እኒህ ነገሮች ከዚህ ማግኘት እንችላለን ማለት ነው። ያው በብዛት ደግሞ ፕራክቲስ እያደረግን እየሰራን ስናይ ነው የሚገባን እና እሱን በደንብ እንዲገባችሁ ኤግዛምፕሎችንም የምናይ ነው የሚሆነው ማለት ነው። ከዛ ቀጥሎ የድሌት ምልክት የምታሳያለች ይችላል። ለምሳሌ አሁን እቺን እዚች ጋር ክሊክ አደረኩኝ። አንድ ራስ ሚዲያ አይደለም የሚለውን ለምሳሌ ራስ ሚዲያ አይደለ? አሁን ሀስ ሚዲያ የሚለውን አጠፋውና ማጥፋት ብፈልግ አሁን ይሄን ከዚህ ውስጥ እኔ ከምሰራው ውስጥ አንዱ ማጥፋት ብፈልግ አሁን ሀስ ሚዲያ የሚለውን ዲሌት ባደርግ ዲሌት በሴሌክትድ ኦብጀክት አዎ አጠፋሁት ማለት ነው። ስለዚህ እቺ ዲሌት ለማድረግ ነው። ያጠፋሁትን ደግሞ እንደገና መመለስ እፈልጋለሁ። በስተት ያጠፋሁት ማለት ከፈለኩኝ ደግሞ እቺ አንዱ ምልክት አለች እንትን ስል አያችሁ አሁን ይሄ እዚህ ጋር ፖዚሽናቸውንም ቀይሬ ስለነበረ ፖዚሽናቸውንም እያንዳንዳቸውንም ነው ወደ ቦታቸው ሲመለስልኝ የነበረ። ስለዚህ ፖዚሽንም የሆነ ነገር እንትን ካልኩኝ በአንዱ መመለስ ይችላለሁ ማለት ነው። እቺ አንዱ ምልክት ነች። ከዛ ቀጥሎ ምንድነው የዙም ምልክት ትታያለች። አሁን ምን ያህል ነው ዙም ማድረግ የሚችለው የሚለውን እስኪ እናያለን። ስለዚህ አሁን ይሄንን ለምሳሌ እኔ ምን ያህል ነው ዙም ማድረግ የሚችለው እስከ 500 ይመስለኛል። አይ ቲንክ ያቺው 500 ዙም አደረኩት። ይሄን ያክል ነው ዙም ማድረግ የሚቻለው። ከዛ መልሰዋለሁ ወደዚህ። ያቺው የሚሰራበትን ወርክ ስፔስ በዚህ መንገድ እንደዚህ ይሄን ያክል ይችን ፕላስ ምልክት የዙም ምልክቷን በመጫን ይሄን ያክል እስከ 500
ፐርሰንት ዙም ማድረግ እችላለሁ ማለት ነው። ከዛ እሷ ላይ ክሊክ በማድረግ ብለው ዙም ማድረግ አልችልም። አያችሁ፣ ለብቻው ራሱን ችሎ ለብቻው አንድ ፓርት ነው እንጂ ሙሉ ለሙሉ ዙም መሆን አይችልም ማለት ነው። ሌላው ከዚህ ቀጥሎ ደግሞ ያለው ምንድን ነው? ግሪድ። አያችሁ፣ ግሪድ ላይ እኛ አሁን ለምሳሌ የሆነ ጽሑፍ መሀል ላይ ማድረግ ብንፈልግ እንደ ጋይድ መጠቀም እንችላለን ማለት ነው። አሁን ለምሳሌ በዚህ መካከል እንደዚህ መስራት ብፈልግና ችንን ፓርት በዚህ መጠን ነው ማድረግ የምፈልገው ብዬ ካሰብኩኝ ራስ ሚዲያን እንዲች አድርጌ ከዛ ከሱ ጎን ደግሞ ሌላ እንደዚህ መስራት ብፈልግ ወይንም ሎጎውን ማስገባት ብፈልግ በዚህ መንገድ እንዲህ እያደረኩኝ ያችሁ ይሄ ለጋይድ ያገለግለናል ማለት ነው። ሌላ ፓተርኖችን አሁን ለምሳሌ እዚህ ጋር ሌላ ፓተርን፣ እዚህ ጋር ሌላ ፓተርን፣ እዚህ ጋር የተለያዩ ፓተርኖችን መስራት ብንፈልግ ይሄ ግሪድ ለዚህ ፐርፐዝ ይጠቅመናል። ከዛ ታች ገብተን ሴቲንጎች አሉት። እዚህ ጋር እንገባና ምን ማድረግ እንችላለን? አድ ማድረግም ከፈለግን አድ ማድረግ እንችላለን። መቀነስም ከፈለግን መቀነስ እንችላለን። አያችሁ፣ አድ ማድረግ ከዛስ መቀነስም ከፈለኩኝ ይሄ አሁን ቨርቲካሊ አድ አደረኩኝ ማለት ነው። አያችሁ፣ ቨርቲካሊ አድ አደረኩኝ። ከዛስ ሆሪዞንታል ደግሞ አድ ማድረግ ፈልግ። አያችሁ፣ እዚህ ጋር አድ የሚያደርግልኝ ሆሪዞንታል ደግሞ አድ ይህን ምልክት በመጠቀም ማድረግ ይችላል ማለት ነው። ሌላው መቀነስ እንትን ያልኩትን ቨርቲካሊ መቀነስ እንደዚህ ብችል አያችሁ። ስለዚህ በዚህ መንገድ እንዲያደረኩኝ አድ በማድረግ ግሪዶችንም መጨመርም መቀነስም እችላለሁኝ ማለት ነው። ሌላው ፖዚሽናቸው ምን ያህል ፐርሰንት ነው በመካከላቸው ያለው የሚለውን መጨመርም መቀነስም እችላለሁ ማለት ነው። አሁን አንድ የሰጠናት ግሪድ ካለች ምን ያህል ፐርሰንት ነው እንትን ማለት ያለብኝ የሚለውን እዚህ ሴቲንግ ላይ ገብቼ አጀስት ማድረግ እችላለሁኝ ማለት ነው። ስለዚህ ግሪድ ለዚህ ጋይድ ለእኛ ለምንሰጠው ጽሑፍ ስትሬትነሱን ለመጠበቅ ፖዚሽኑንም ለማስተካከል የተለያዩ ጽሑፎችንም እንዴት ምን ላይ ማስተካከል እንዳለብን ለመወሰን ይጠቅመናል ማለት ነው። ስለዚህ ግሪድን አሁን እናጠፋለን። ሌላው ዋናው ደግሞ ሌየር ነው። አሁን የመጨረሻው እዚህ ጋር እንደምታዩት ሌየር የሚባል ነገር አለ። አሁን እዚህ ጋር ስንት ሌየር አለን? ማን ነው እኛ ራስና ሀስ የሚባሉ 3 ሌየሮች አሉ ማለት ነው። እነዚህ አሁን እያንዳንዱ ነገር ስንሰራ በዚህ መሰረት ነው የምንሰራው። ይሄ በጣም ወሳኙ ፓርት ነው። የተለያዩ ብዙ ነገሮች ልንሰራ እንችላለን። የተለያየ ማስታወቂያዎች ልንሰራ እንችላለን። የትኛው ከየትኛው መሆን አለበት፣ ጽሑፉ ይቅደም ወይ ከላይ ይሁን የሚለው እያንዳንዱ ነገር አሁን ለምሳሌ ይሄ ሎጓችን ከላይ ነው ያለው። እዚህ ጋር እንገባና እንደዚህ አድርገን ይሄንን ከስር ማድረግ ብንፈልግ እንዲህ እናደርግና እዚህ ጋር ባደርገው አሁን ጽሑፉ ከላይ ይሆናል። ምን የሚለው ራስ ሚዲያ የሚለው ማለት ነው። እስኪ አያችሁት? ራስ ሚዲያ። አሁን ለምሳሌ ይሄን ከለሩን ቀይረው፣ እስኪ ከለሩን ቀይረን እንየውና በደንብ እንዲለየን ከለሩን ቀይ እናድርገው። ጽሑፉን ትንሽ ከፍ እናድርገው። አያችሁ? ከሎጎው በላይ ነው ያለው ማለት ነው። ስለዚህ እንደዚህ እዚህ ሌየር ላይ እየገባን እንትን ማለት ከዛ እዚህ ሌየር ላይ ደግሞ አራት ነገሮች አሉ። አሁን ለምሳሌ መጀመሪያው ቁልፍ አለ። አሁን ራስ ሚዲያ የምትለዋን ቁልፏን አበራሁኝ። ከዛ በኋላስ የፈለገ ነገር በሆን ታደርጉ እቺ አትንቀሳቀስም። በቃ ቆለፍኳት ማለት ነው። ሌሎች ናቸው የሚንቀሳቀሱት። አሁን ይሄ ሚዲያ እያችሁ እሱ ማንቀሳቀስ እንችላለን፣ ሎጓችንን ማንቀሳቀስ እንችላለን ምናምን። ግን ይሄን የቆለፍኩትን ማንቀሳቀስ ራስ ሚዲያ የሚለውን ማንቀሳቀስ አልችልም። ስለዚህ ይሄ ቁልፉ አንድ ነገር ፊክስ አድርገን እንዳይበታተንብን ወይም እንዳይበላሽብን ለማድረግ ከሰራን በኋላ እንደዚህ አድርገን ቁልፍ አድርገን ሌሎችን እንቀጥላለን ማለት ነው። ከዛ ውጭ እዚህ ጋር ደግሞ
ላዩ ላይ መስራት ብንፈልግ ሌላ ነገር አሁን ምሳሌ የአይን ምልክቷን ክሊክ እናደርግባታለን። አሁን ሀይድ ሆነ ማለት ነው፣ ተደበቀ። ራስ ሚዲያ የሚባለው አይታይም፣ አለ ግን አይታይም። ስለዚህ እዚህ ጋር እንሂድና ሰርተን ከጨረስን በኋላ እናደርጋለን። የአይን ምልክቷን ስናደርግ ያው ይመጣል፣ አያችሁ፣ በዚህ መንገድ ማለት ነው። ከዛ ሌላ ደግሞ እዚህ ጋር ምን አለ? ቅድም ያየነው እዚህ ኤዲት ላይ ያገኘናቸው ፖዚሽን ለማስተካከል ፍሮንት እና ባክ ለማድረግ ከለር ለመቀየር ሮቴት ለማድረግ ኮፒ ለማድረግ ቴክስቶችን እንደገና ፖዚሽናቸውን ለማስተካከል ምናምን የምንጠቀምባቸውን እዚህ ጋርም እናገኘዋለን ማለት ነው። እዚህ ሌየሩ ላይም እናገኘዋለን ማለት ነው። ሌላው ምን አለ? ዲሌት የሚል አለ። አሁን ለምሳሌ ዲሌት ባደርግ ያቸው ዲሌት ያደረግኩትኝ ማለት ነው። ግን ምን አደርጋለሁ? አንዱ ላይ መጥቼ አንዱ አደርጋለሁ። ስለዚህ ሌየር እጅግ በጣም ወሳኝ እና ወሳኝ ፓርት ነው በዚህ አፕሊኬሽን ውስጥ ማለት ነው። ስለዚህ አሁን ወልፈን ነው ያለ ነው። እዚህ ጋር ቁልፉን ስንል እናደርጋለን። ይኸው እንደፈለግን ሙቭ ማድረግ እንችላለን ማለት ነው። ስለዚህ በዚህ መንገድ ላይ ያሉትን ራይበል ላይ ያሉትን ቱሎች እንዴት መስራት ሌላው እዚህ ጋር 3 ነጥብ ላይ ያላየነው ነገር ፉል ስክሪን ማድረግ ብንፈልጋለን። ለምሳሌ ፉል ስክሪን ያችው ሁሉም ነገር እንዲያሳየን እና እንድናየው ከፈለግን በዚህ መንገድ ያችው ማድረግ እንችላለን ማለት ነው። ከዛ እንመልሰዋለን። ሌላው ደግሞ እዚህ ጋር ምንድነው ኢሜጅ ሳይዝ፣ ኢሜጅ ሳይዝ ዋናው ኢሜጅ ሳይዝ እዚህ ውስጥ አሁን እኛ የምንፈልገው ለኢንስታግራም አንድ ባንድ ነው። ከዛ ውጭ ለቲክቶክ ከሆነ ይለያያል አይደለ? ለቲክቶክ 9 በ16 ለዩቲዩብ ተምኔል ስንት በስንት አሁን እዚህ ጋር ያማርጠናል። ከስተም ስታይል ፎርማት አለ፣ ስኩዌር አለ፣ ፕሮፋይል ፒክቸር፣ ዩቲዩብ ቻናል ባነር፣ ለባነር ራሱን የቻለ ሳይዝ ነው። ዩቲዩብ ተምኔል፣ ፌስቡክ ከቨር አርት፣ ጉግል ፕላስ ከቨር ፎቶ፣ ትዊተር ሂደር ሳይዝ። እነዚህ አሁን የራሳቸው ስፔሲፊኬሽን ስላላቸው መጀመሪያ ስራ ከመስራታችን በፊት ማድረግ ያለብን 3 ነጥቡ ላይ ገብተን ሳይዛችንን ነው አጅስት ማድረግ ያለብን። ምክንያቱም ከሰራን በኋላ ሳይዝ ስንቀያየር ዘብረቅረቅ ስለሚልብን የመጀመሪያ ስራችን ሊሆን የሚገባው ማለት 3 ነጥቡ ላይ ገብተን ሳይዝ ነው። አሁን እኛ ለምሳሌ ዩቲዩብ ተምኔል ብለን እንደዚህ ብናደርግ 16 በ9 ይሆናል ማለት ነው። ስለዚህ ዊድዙ 1280 ሄቱ 7 ይሆናል። የቲክቶክ ደግሞ የዚህ ኢንቨርስ አድርገን እንሰጣለን ማለት ነው። አጀስት አድርገን በዚህ መንገድ ኦኬ እንለዋለን። አሁን እያችሁ መጀመሪያ አጀስት ሳናደርግ የነበረው እና እንዴት እንደሆነ። ስለዚህ የመጀመሪያ ሊቀድም የሚገባው ምንድነው ማለት ነው ሳይዙን ወስነን። ምክንያቱም አንድ ስዕል ለመሳል መጀመሪያ ወረቀታችንን ነው የምናዘጋጀው። የፎር ወረቀት ነው የሚያስፈልገን፣ የስሪ ነው የሚያስፈልገን፣ የኖት ነው የሚያስፈልገን የሚለውን መጀመሪያ ነው የምንወስነው። ስለዚህ እዚህ 3 ነጥብ ላይ ገብተን መጀመሪያ የሳይዛችንን መጠን እኛ ወስነን የምንሰራው ምንድን ነው፣ ለዩቲዩብ ተምኔል ነው፣ የቲክቶክ ነው፣ ኢንስታግራም ነው የሚለውን የምንሰራው ባነር ምን ያህል ሳይዝ ነው ያለው የሚለውን ያንን ሳይዝ ወስነን መጀመሪያ እዚህ ጋር ወስነን ነው እንትን የምንለው። አይ እኛ ስፔሲፊካሊ ብለን መስጠትም ከፈለግን ከዚህ በዲፎልት ከተቀመጡትም ውጭ በራሳችን ከስተም መስጠት ከፈለግን እንደዚህ አድርገን በራሳችን መስጠት እንችላለን ማለት ነው። ለምሳሌ 500 በ500 የሆነ እንስራ ብለን ብናስብ የፈለግነውን ሳይዝ አስገብተን መስራት እንችላለን። ምንም የሚከለክለን ነገር የለም። አያችሁ፣ በዚህ መንገድ አጀስት እናደርጋለን ማለት ነው። ስለዚህ እንዲህ እያደረግን አጀስት እያደረግን ሳይዛችንን መወሰን እንችላለን ማለት ነው። ወደ ዩቲዩብ ተምኔል ወደሚለውን እንመልሰውና እንደዚህ አድርገን ስለዚህ በዚህ መንገድ መጀመሪያ 3 ነጥብ ላይ ገብተን ወረቀታችንን እንወስናለን ማለት ነው። ከዛ የላይኛውን እንትኖች ከጨረስን በኋላ ወደ ታች ስንሄድ የተለያዩ እንትኖች እናገኛለን። የመጀመሪያው ስታይል የሚለው ነው። ስታይል ላይ ፓተርኖች አሉት። ለምሳሌ እዚህ ጋር ብሮዝ እያችሁ ባይ ዲፎልት ለምሳሌ ራስ ሚዲያን ይህን በመርጥለት ጽሁፋችንን በዚህ ስታይል ያስቀምጥልናል ማለት ነው። አያችሁ በዚህ ስታይል። አይ ይሄኛው ይደብረኛል በዚህኛው ደግሞ ላድርግ ካልን እያችሁ በዚህ እንደዚህም
እንትን ማድረግ እንችላለን ማለት ነው። አሁን ራስን ነው አለ እያስተካከል አይ ይሄኛውም አይሆንም ሌላ ነው መቀየር ያለብኝ ብለን ካሰብን ከዚህ ከተቀመጡት ፓተርኖች ውስጥ እኛ የተመቸንን መምረጥ እንችላለን ማለት ነው። ስለዚህ በዚህ መንገድ እኛ የፈለግነውን ፓተርን መምረጥ እንችላለን ማለት ነው። ስለዚህ ስታይል የሚለው የተቀመጡት ባይ ዲፎልት አፕሊኬሽኑ ያለው የአጻጻፍ ስልት ነው ማለት ነው። ከዛ ቀጥሎ ኤዲት ነች። ኤዲት ያው እንደተለመደው እዚህ ጋር ኤዲት ስንል ኤዲት ማድረግ የምንችልበትን እንትን የሚፈጥርልን። ስለዚህ እኛ ስምን መቀየር ካስፈለገ ሌላም ነገር መጻፍ ከፈለግን እዚህ ጋር እንገባና ኦኬ እንላለን ማለት ነው። ያው መጨመርም ካስፈለገን ቅድም እንዳየነው እዚህ ጋር ፕላስ ሳይኗን ተጠቅመን ቴክስት ከረንት ዴት የምናስገባቸውን ነገሮች እዛ ጋር ማስገባት እንችላለን ማለት ነው። ከዛ ዲሊት ነው። ከዛ ቀጥሎ ኮፒ ነው። ከዛ ፍሮንት ነው። ፍሮንት ከዛ ባክ ከዛ ፖዚሽን የሚሉትን ነገሮች ነው ከታች የምናያቸው። ያው ኮፒ ማለት አሁን ለምሳሌ ራስን ላይ ነው ሴሌክሽን ፖይንታችን ያለችው አይደለ? ስለዚህ ኮፒ ስንል እያቸው ኮፒ ያደረገልን ማለት ነው። ጽሁፋውም ከሎጎ በላይ ነው ያለው። አሁን ጽሁፋችን ከሎጎ በላይ ነው ያለው። ስለዚህ ምን አደርጋለሁ? ባክ እንዲሆን ፈለጉኝ። አያችሁት? ከሎጎ በላይ ሆነ ማለት ነው። አያችሁ? ስለዚህ በዚህ መንገድ እንደዚህ ያደረግን አይ ከላይ ነው መሆን ያለበት ስህተት ነው ከታች የሆነው ብዬ ካሰቡ ደግሞ ቱ ፍሮንት ያደረገው ከሎጎ በላይ ሆነ ማለት ነው። ስለዚህ እንደዚህ ያደረግን ማስተካከል። ሌላው ፖዚሽን ወደ ራይት መስደድ ከፈለግን ይሄንን ክሊክ እናደርጋለን። ወደ ሌፍት ከሆነ ይሄንን በምን ያህል ወደ ላይ ነው ወይስ ወደ ታች? እኛ ወደምንፈልግበት በአንድም ከሆነ እንደዚህ ያደረግን ማስተካከል የምንችልበት ዌይ ነው ማለት ነው። ከዛ ሪላቲቭ ፖዚሽን ደግሞ አለ ቀጥሎ ከዚህ ቀጥሎ ሪላቲቭ ፖዚሽን ያ ማለት በራይት በኩል ኮርነር ይሆንልህ ካል እንደዚህ እናደርጋለን which is relatively to the right ሳይድ ሆነ ማለት ነው። ከዛ ሌፍት ሳይድ አይ ሌፍት ሳይድ ነው የፈለኩት ካልክ ደግሞ ሌፍት ሳይድ እዚህ ጋር ታደርጋለህ። አይ ከታች ነው የፈለኩት ብለን ካሰብክ ደግሞ ከታች ከላይ ነው የምፈልገው ካልክ ደግሞ ከላይ አይ ሴንተር ላይ ነው የምፈልገው ካልክ ደግሞ ሴንተር። እንደዚህ ያደረግን ሪሌቲቭ ፖዚሽኑንም በዚህ መንገድ ማስተካከል እንችላለን ማለት ነው። ሌላው ሳይዝ አሁን ሳይዝ ላይ መጨመር ካስፈለገ እዚህ ጋር የሳይዝ ነምበሮች አሉ። አያችሁ ሳይዙን መጨመር መቀነስ እዚህ ጋር እንትናችን የምንጠቀመውን ስፔስ እና ቦታ ወስነን ጽሁፉን ማትልቅ ነው ያለብን ማሳነስ ነው ያለብን እዚች ጋር መወሰን እንችላለን ማለት ነው። ስለዚህ እዚች ጋር አያችሁት እንዲህ አድርገን መወሰን እንችላለን ማለት ነው። ስለዚህ ይሄ ሳይዝ የምንወስንበት ነው። ሌላው ፓዲንግ ወደ ሌፍት ነው ወደ ራይት ነው የሚለውን አያችሁ ወደ ሌፍት ምን ያህል ጽሁፉን መስደድ አይ ወደ ራይት ነው ብለን ካሰብን ደግሞ የራይቱን ራሱ ያያችሁት በዚህ መንገድ እንደዚህ ፓዲንጉን ማስተካከል እንችላለን ማለት ነው። ሌላው ከለር ነው። አሁን ከለር ላይ እኛ ሙሉ አንድ አይነት ወጥ የሆነ ነው ብለን ካሰብን ከለር የሚለው የላይኛውን እንትን እንላለን። ወይ ቀይ ልናደርገው እንችላለን፣ ወይ ይህን አይነት ከለር ልናደርገው እንችላለን፣ ወይ ቢጫ ልናደርገው እንችላለን በራሳችን። አይ ቅልቅል ግራዲያንት ነው የምንፈልገው ብለን ካሰብን ነው ግራዲያንት እናደርግና እንደዚህ አሁን ለምሳሌ እኔ ከዚህ በፊት የሰራሁትኝ አለና እንደዚህ ይህን አይነት ግራዲያንት ማድረግ እንችላለን። አይ ግራዲያንቱን በራሴ ስታይል ሌላ ስታይል ነው ማድረግ የምፈልገው ብለን ካስብን ደግሞ ይህችን ፕላስ ሳይኗን ክሊክ እናደርግና እንቀያየራለን ማለት ነው። ለምሳሌ እዚህ ጋር ግራዲያንቱን እንደዚህ እናደርግና ሌላ ከለር ነው የምፈልገው ብለን ካሰብን ሰማያዊ ብለን እንጽፋለን። ሰማያዊ ብለን እዚህ ጋር ብንሰጠው ሰማያዊ መሀሉን ያደርግልናል ማለት። አይ ቢጫው ላይ ደግሞ ሌላ ነው ማስገባት የፈለጉ ብለን ካሰብን ቢጫው ላይ ክሊክ እናደርግና ከዛ ከለር ላይ ገብተን እናደርጋለን አረንጓዴ እናደርገው ያችው አረንጓዴ ያደረገው ማለት። አይ ቀዩ ሌላ ነው ማድረግ ያለብን ብለን ካሰብን ደግሞ ቀዩ ላይ እንገባና አሁንም እናደርጋለን ቀዩ ላይ ክሊክ እናደርግና ከዛ ብላክ ነው የፈለጉት ብለን ካሰብን ብላክ እናደርገውና ኦኬ እንለዋለን። ያችው በዚህ መንገድ በምንፈልገው ስታይል ግራዲያንታችንን የተለያዩ ከለሮችን በራሳችን ብራንድ የምንፈልገው ግራዲያንት እየሰጠን ማስተካከል እና ጽሁፎችን በዚህ መንገድ መጻፍ እንችላለን ማለት ነው። እኛ በምንፈልገው በብራንዳችን የራሳችን ብራንድ የሆነ ከለር ሊኖረን ይችላል። ስለዚህ ያንን
በዚህ ስታይል ማስገባት እንችላለን ማለት ነው። ስለዚህ በዚህ መንገድ ማስተካከል እንችላለን። ከለር ይሄ ነው እዚህ ጋር ያለው። ከዛ ቀጥሎ ምንድን ነው ቴክስቸር። ይሄንን ጽሁፍ የሆነ ስዕል አለ። አሁን ለምሳሌ ቀይ፣ ቢጫ፣ አረንጓዴ ስዕል ማስገባት ብንፈልግ አይ የሆነ ስዕል አለ። ስለዚህ እሱን በሱ ቴክስቸር ነው መጻፍ የምንፈልገው ብለን ካሰብን እዚህ ራስ ሚዲያ አለ አይደል? ለምሳሌ ከዛ ቴክስቸርን ክሊክ እናደርጋለን። ከዛ ይህንን ክሊክ አድርገን ከጋላሪ ላይ እኛ እናመጣለን ማለት ነው። ከጋላሪ ላይ ለምሳሌ ይሄኛውን ብጠቀም ይሄኛውን እዚህ ጋር ኦኬ ይሆንልኝ ብዬ ኦኬ ለዋለኝ። እያችሁት በዚህ በሰጠሁትኝ ስዕል መሰረት ጽሁፌን ቀየረልኝ ማለት ነው። ስለዚህ በዚህ መንገድ ግራዲያንቴን ማስተካከል እችላለሁ ማለት ነው። ከዛ ሌላው ከሱ ቀጥሎ ምንድነው ኦፓሲቲ አለ። ጽሁፉ በደንብ ጎላ ይበል ወይንስ ትንሽ ደበቅ ይበል የሚለውን የምንልበት ነው። ኦፓሲቲውን እዚህ ጋር ማስተካከል እንችላለን። አሁን ለምሳሌ ስንቀንሰው አያችሁ እየጠፋ ኦልሞስት ወደ መጥፋት ሄደ። አያችሁ ደብዘዝ አለ፣ ከዛ ጠፋ። አሁን አይ ኦፓሲቲውማ ጭምር ነው ማለት ያለበት ብለን ካሰብን በዚህ መንገድ ኦፓሲቲያችንን ማስተካከል እንችላለን ማለት ነው። ከዛ ቀጥሎ ሮቴት የሚል ኦፕሽን ያለን። ሮቴት የሚለውን ክሊክ ስናደርግ በምን ያህል አንግል ነው ሮቴት ማድረግ የምንፈልገው? ምን ያህል እንደዚህ ነው ማድረግ የምንፈልገው ወይስ እንደዚህ? እኛ በምንፈልገው በስታይላችን እና ቦታችን ላይ በምን አይነት መንገድ ነው ልንጠቀም የፈለግን የሚለውን እንደዚህ እየቀያየርን ቦታችን ካስፈለገን እንዲህ ሮቴት እያደረግን የምንሰራበት አማራጭ ነው ማለት ነው። ሌላው ማስክ አለ። አሁን ለምሳሌ ይሄንን ሎጎ እንደዚህ ያደርግና ይሄንን ማስክ ማድረግ ብፈልግ እዚህ ጋር ኢኔብል አደርገዋለሁ። ከዛ አያችሁት ማስክ ሲያደርግልኝ የተወሰነ ፓርቶችን ቆርጧቸዋል። አይ ይሄኛውማ ከዚህ ጋር እንደዚህ ነው ማድረግ ያለብኝ ብለህ ካሰብን ደግሞ በዚህ ስታይል ማስክ ማድረግ እንችላለን። ያቺው እዚህ ጋር መሀል ላይ እንዲች አይነት ማስክ እፈልጋለሁ የምንፈልግባት አንዳንድ ነገሮች አሉና እንደዚህ አይነት ነገሮች አሁን ይሄን እንዲህ አይነት ነገር ብፈልግ ማስክ ማድረግ ይችላለሁ ማለት ነው። ኢን ነው አውት ነው። አሁን ኢን ላይ ነው አውት ላይ ባደረገው ውስጥ ያቺውት ከታች ያለችዋን ፓርት ያስቀርልኛል ማለት ነው። ከላይ ያለውን ፓርት አልፈልገውም የታችኛውን ብቻ ነው የምፈልጋት ብዬ ካሰብኩኝ ስፔሲፊካሊ ሲሌክት ያደረኳትን ፓርት በዚህ መንገድ ያስቀርልኛል ማለት ነው። አይ ኢኑን ነው የምፈልገው ላይኛውን ነው የምፈልገው ታችኛው ይጥፋልኝ ብዬ ማስክ ይሆንልኝ ካልኩኝ ደግሞ እንደዚህ ሳደርገው በዚህ መንገድ ከዛ ራይት ብለው እንዲህ አድርጎ ከዚህ ላይ አሁን የሆነ ስዕል ወይንም ማስገባት ብፈልግ እንዲህ አይነት ሼፖችን ልሰራበት ይችላለሁ ማለት ነው። በዚህ መንገድ ማስክ እያደረኩኝ መስራት ይችላለሁ ማለት ነው። ሌላው ፎንት ለምሳሌ ሚዲያ የሚለውን መርጫለሁ። ፎንት መቀየር ብፈልግ ይሄንን ማድረግ ብፈልግ ለምሳሌ አያችሁ ይሄ ማድረግ ብፈልግ ደስ የሚለው ኦኬ ብዬ ብወጣ አያችሁት ፎንት መቀየር ይችላለሁ ማለት ነው። ስለዚህ የፈለኩትን ፎንት ማስገባት ይችላለሁ ማለት ነው። ሌላው ስታይል ነው። ቦልድ ስታይል ይሆንልኝ። ቦልድ ሳደርገው ምን ይሆናል? ሉክ ኢታሊክ ማስመር ከፈለኩ በላዩ ላይ እንደዚህ ማስተካከል። በዚህ መንገድ ፎንት ስታይሎችንም ማስተካከል ይችላለሁ ማለት ነው። ከስታይል ቀጥሎ ከርብ ነው። ከርብ ክሊክ አደርጋለሁ። ምን ያህል ከርብ እንደዚህ በዚህ መንገድ ከርብ ማድረግ ይችላለሁ። ምን ያህል ይሄን ያክል እንደዚህ ነው ማድረግ የፈለኩትኝ ወይስ እንደዚህ? ያችሁት በተለያየ መንገድ አሁን እንደዚህ አይነት ስታይል ልፈልግ እችላለሁ። ከታች ነው የምፈልገው ካልኩ ደግሞ በዚህ መንገድ እንደዚህ ልፈልግ እችላለሁ። ስለዚህ ይሄ ከርብ ስታይል የምሰራበት ኦፕሽን ነው ማለት ነው። ሌላው ባክግራውንድ አሁን ለዚህ ለይቼ ባክግራውንድ ልሰራ እችላለሁ። አሁን ስለዚህ ባክግራውንድ አድርግና ኢኔብል አድርገዋለሁ። ከዛ ከለሩን አሁን ባይ ዲፎልት ብላክ ነው የሆነው። አይ ቀይ ባክግራውንድ ነው የምፈልገው ብዬ ካሰው የባክግራውንድ አድርገዋለሁ ማለት ነው። አይ ግራዲያንት ነው የምፈልገው ብዬ ካሰቡ ደግሞ ግራዲያንት አደርገዋለሁ። ቅድም የሰራሁት እንደዚህ ያለ ይሄ አለ። ስለዚህ በዚህ መንገድ ለይቼ ለምፈልጋት ጽሁፍና እንትን እንደዚህ ባክግራውንድ መስራት ይችላለሁ ማለት ነው። ስለዚህ ባክግራውንድ የሚለው ይሄን ነው የሚያሳይ። ከዛ አላይን ወደ መሀል ላይ ነው ጽሁፌን የምፈልገው። አሁን ለምሳሌ ይሄ ጽሁፍ አለ አይደለ? ከሰጠሁትኝ እንትን ውስጥ መሀል ላይ ነው የምፈልገው ወይስ ከዳር ነው ወይ በሌፍት በኩል ጥግ እንዲይዝልኝ ነው የምፈልገው የሚለውን አጀስት የማደርግበት አያችሁ። ባለኝ ስፔስ ላይ መሀል ላይ ከሆነ የምፈልገው ሌፍት ላይ ከሆነ ራይት ላይ ከሆነ እዚህ ጋር አጀስት የማደርግበት ኦፕሽን ነው ማለት ነው። ሌላው ስፔሲንግ አለ።
አሁን ለምሳሌ ሚዲያን ብመርጥ ጽሁፎቹ በመካከላቸው ያለው ስፔስ ምን ይሁን? በሌተሮቹ መካከል ከሆነ አያችሁት። ለምሳሌ እችን እንትኗን ትንሽ እንትን ልበላትና ይህን ጽሁፉ አለች አለ። አሁን ይቺ ስፔሲንጉ ምን ያህል ይሁን የሚለውን አሁን በሌተሮቹ መካከል ያለው ስፔስ እንደዚህ ስፔሲንጉን ማጥበብም ማስፋትም ይችላለሁ ማለት እንደዚህ ድቅቅ ብሎ ተያይዞ እንዲሆን አሊያም ደግሞ አይ እንደዚህ ሰፋ ነው ማለት ያለብኝ ብዬ ካሰው እዚህ ጋር አሁን ይሄ ሌተሮችን ነው። እንደገና ወርዶች አሉ። ለምሳሌ ራስ አንድ ወርድ ነው፣ ሚዲያ አንድ ወርድ ነው። ስለዚህ ወርዶች ላይ ከሆነ ደግሞ ወርድን ሴሌክት አድርግና በመካከላቸው ያለው ነገር አያቸው ወርዱን ብቻ ነው። ሌተሮችን እያንዳንዳቸው እንትን አይልም። ስለዚህ በዚህ መንገድ እዚህ ጋር ይህንንም አጀስት ማድረግ ይችላለሁ ማለት ነው። የቱን ስፔሲንጉን አሁን ብዙ ጽሁፍ ቢኖራችሁ ላይን ስፔስ አለ አይደለ? አሁን ይሄ አንድ ጽሁፍ ብቻ ስለሆነ ነው። ላይን ስፔሱ አሁን ቨርቲካሊ ምን ያህል ነው? 1.5 2 3 2.5 ነው የሚባሉ ስፔሶች አሉ። ስለዚህ የተለያዩ ብዙ ጽሁፎች ካሉ በመካከላቸው ቨርቲካል ስፔስ ምን ያህል ነው የሚለውን በዚህ መንገድ የጨመርን እየቀነስን አያቸው እዚህ ጋር የሚያሳየን ቨርቲካሊ። ስለዚህ በዚህ መንገድ እንደዚህ አጀስት ማድረግ እንችላለን፣ ማስተካከል እንችላለን ማለት ነው። ያ ማለት ቨርቲካል ስፔሲንግ መጀመሪያ ያየ ነው፣ ሆሪዞንታል። ከዛ ስትሮክ ማስገባት ብንፈልገው ስትሮክ ለጽሁፋችን ስትሮክ ማስገባት ብንፈልግና ኢኔብል ብናደርገው ከለሩ ምን አይነት ነው? ቀይ ብናደርገው ስትሮካችን። ከዛ ታች ስንሄድ የስትሮክ ዊድዝ አለ፣ ስናሰፋው አያቸው እንደዚህ መሆን ይችላል። ስትሮክ ግን እኔ ያክል ብዙ መሳጭ አይደለም። ስለዚህ በመጠኑ እናደርገዋለን። ግን ከለሩን በራሳችን የስትሮኩን ከለር መቀያየር እንችላለን። የዋናውን ከለር መቀያየር እንደቻልነው ሁሉ የኛውንም የስትሮኩን ከለር መቀያየር እንችላለን። አንደኛው ከዛ ውጭ ደግሞ ዊድዙንም መጨመር መቀነስ እንችላለን ማለት ነው። ሌላው ሻዶ ኢኔብል እናደርጋለን። ሻዶ ከለሩንም የሻዶውን ከለር መቀያየር እንችላለን እንደዚሁ ያያችሁት። በሚገርም ሁኔታ የቀያየርን ማየት እንችላለን። ከዛ ኢነር ሻዶውንም ኢኔብል ስናደርገው በቀይ በሰማይ እንደዚህ ቀያየርን ኢነር ሻዶዎችንም በዚህ መንገድ መቀየር እንችላለን ማለት ነው። ከዛ ኢምቦስ የሚለውን ብንጠቀም እስኪ ሚዲያ የሚለውን ኢምቦስ እናድርገው። እንዲህ አይነት ስታይል ካስፈለገን አንዳንድ ጊዜ ይህንንም መጠቀም እንችላለን ማለት ነው። ሌላው ፐርስፔክቲቭ ነው። ለምሳሌ አሁን ራስ ሚዲያ ፐርስፔክቲቭ ክሊክ እናደርግና ኢኔብል እናደርገውና ከዛ ምን እንዴት እናድርገው? እንዲህ አይነት ጽሁፍ ያስፈልገን ይችላል። እያችሁት እንዲህ ሊያስፈልገን ይችላል። እንዲህ አይነት ስታይል ቢያስፈልገን እዚህ ጋር ገብተን ነው ማለት ነው። ፐርስፔክቲቭ ላይ ገብተን በዚህ መንገድ አጀስት ማድረግ እንችላለን ማለት ነው። አይ በዚህ በኩል ጠባብ ነው ማድረግ የምፈልገው፣ እቺ እንደዚህ አድርጌ እዚህ ጋር ደግሞ እንደዚህ ሰፋ ነው ማድረግ የምፈልገው ብል በዚህ መንገድ እንደዚህ ማስተካከል ይችላል ማለት ነው። ስለዚህ የምጽፈውን ጽሁፍ በዚህ መንገድ ስታይሉን መቀያየር የምችልበት እና የፈለግኩት ፐርስፔክቲቭ አንግል ጠብቄ ማስቀመጥ የሚችልበት የራሱ ኦፕሽን ነው ማለት ነው። ስለዚህ ይሄ በምፈልገው ስታይል እንደዚህ እያደረኩኝ ማስቀመጥ እችላለሁ ማለት ነው። ስለዚህ ፐርስፔክቲቭ ይሄ ነው እንትኑ። ያው ዲቴል ደግሞ እየሰራን ስናያቸው ነው። እዛ ስሪዲ አሁን ይህን ወደ ቦታው ልመልሰው። ፐርስፔክቲቭ ራስ ሚዲያ ያለና አሁን ይህንን ምን ላይ ነን? እነዚህ ሁሉ አይተናል። ስሪዲ ሮቴት አሁን ይህን ሮቴት ማድረግ ብፈልግ በኤክስ አክሲስ ላይ እንደዚህ ሮቴት ማድረግ ብፈልግ የምሰራው ጽሁፍ አያችሁት? ኤክስ አክሲስ ላይ ነው ሮቴት የሚያደርገው አያችሁት? ዋይ አክሲስ ላይ ቢሆን ደግሞ በዋይ አክሲስ እንዲህ ሮቴት ማድረግ ብፈልግ በዚህ መንገድ እንደዚህ
ማስተካከል እችላለሁ። ኤክስ ዋይ አክሲስ ላይ እንደዚህ የምፈልገውን ነገር ማድረግ እችላለሁ ማለት ነው። ይሄ ስሪዲ ሮቴት ነው። ሌላው ስሪዲ ቴክስቱን ራሱ ስሪዲ ማድረግ ቢፈልግ ኢኔብል አድርገዋለሁ። ከዛ ፐርስፔክቲቭ ላይ ነው ያለው እና ፐርስፔክቲቭ ላይ ሆኖ ራሱ ቲክነስ አለ። ቲክነሱን ብጨምረው እያችሁ ፐርስፔክቲቭ የሰጠውትን ስሪዲ እንትን ማለት ከለሩን ማስተካከል እችላለሁ። እዚህ ጋር እንደምታዩት ስሪዲ ሮቴሽን በኤክስ በኩል እያችሁ እንደዚህ የሰጠውትን እንትን አያ ኤክስ በዋይ በኩልስ ምን ይሆን? እንደዚህ ይሆንልን ወይስ እንደዚህ? እኛ በምንፈልገው ስታይል የዜድም ዜድ እንደዚህ ይሆንልን? አይ እንደዚህ ያችሁ እኛ በምንፈልገው ስታይል አጀስት ማድረግ የሚችልበት ይሄ ስሪዲ ፐርስፔክቲቭ የምንሰራበት ነው ማለት ነው። ሌላው ኦብሊክ ብናደርገው ለምሳሌ ሆን አያችሁት። ከዛ እንደቅድሙ ዴብዙን ብንጨምረው ይህን ያክል በቂ ነው። ከዛ ኤክስ ዋዩን ማስተካከል እንችላለን። ይልቁንስ ብዙ አይነት ነገሮች ያሉት አሁን እዚህ ጋር ኦብሊክ አንግሉ ምን ያህል ነው መሆን ያለበት? 45 እንደዚህ አያችሁ። ኦብሊክ አንግሉ ራሱ በምን ያክል ነው መሆን ያለበት? ይኸው ሉክ ከለሩስ የምንሰጠው የስሪዲ ዳይሜንሽኑ ላይ የምንሰጠው ከለር ምን ያህል ምን ነው መምሰል ያለበት የሚለውን መቀየር እንችላለን፣ ከለሩንም ማለት ነው። ስለዚህ በዚህ መንገድ ስሪዲ ጽሁፋችን መጻፍ እንችላለን ማለት ነው። ሌላው ስሪዲ ሻዶ ክሊክ ስናደርገው ኢኔብል ብናደርገው ያችሁ ይሄን እንደዚህ ማድረግ አይ ይሄን ትንሽ ኦፓሲቲውን መቀነስ አለብን ብለን ካሰብን ኦፓሲቲውን ይሄ በጣም እንቀንሰውና ትንሽ እናደርጋለን። በጣም ስንቀንሰው ደግሞ ዜሮ ብል አይ በጣም ስንጨምረው ደግሞ አያችሁት ሌላ ቦርድ ላይ ያስቀመጥነው አስመሰል ነው። ስለዚህ እኛ በምንፈልገው መንገድ በዚህ መንገድ ማስተካከል እንችላለን ማለት ነው። ኤክስፓንድ ማድረግ ብንፈልግ አያችሁት እንደዚህ ብለር። ስለዚህ እዚህ ጋር አጀስት እያደረግን ስሪዲ ሻዶውንም በዚህ መንገድ ማስተካከል። ከዛ ሪፍሌክሽን የጽሁፋችን ኢኔብል አድርገን እንደዚህ ሪፍሌክሽን ምን ያህል ይራቅልን አይጠጋ ይበል ወይስ በዚህ ስታይል ይሁን ምናምን የሚለውን ከታች ቨርቲካል ኦፍሴቱን በዚህ መንገድ ማስተካከል እንችላለን። ቨርቲካል ኦፍሴቱን በዚህ መንገድ እንደዚህ እያደረግን ማስተካከል እንችላለን ማለት ነው። ስለዚህ የምንጽፈውን ጽሁፍ እንዳያችሁት በተለያየ ኦፕሽኖች ከታች የምናያቸው እነዚህ ሁሉ ኦፕሽኖች እኛ የሰጥነውን ቴክስት እኛ በምንፈልገው መንገድ የምናስተካክለው እና የምናሳምርበት መንገዶች ናቸው ማለት ነው። ሌላው አሁን እዚህ ጋር ኤ የሚለው እንትን ላይ ነው ያየነው። መሀል ላይ ስንመጣ ደግሞ መሀል ላይ ያያችሁት ስቲከር ማስገባት ብንፈልገው ለምሳሌ ስቲከር አንዳንድ ጊዜ እንዲህ አይነት እንትኖችን ሰተን ከዛ እዚች መሀል ላይ እንደዚህ የምንጽፍበት አጋጣሚዎች አሉ አይደለ? እንዲህ አይነት ነገሮች ልንጽፍ እንችላለን። ኢሞጂዎች አሉ። ለምሳሌ እችኛዋን አይቻቶን እችን በዚህ መንገድ ባደርግስ ምናምን እንደዚህ መቀየር እንችላለን። የተለያዩ አበባዎችን አያችሁ፣ አበባዎችን ማስገባት እንችላለን። እንደዚህ አያችሁ፣ እዚህ ጋር ያሉትን እንትኖች አይችን ብናረጋት ነው የሚመቸው፣ ይሄኛው ይሻለኛል ምናምን ላፍ። ስለዚህ ስቲከሮችን እዚህ ጋር ፈለግነው ስታይል በፈለግነው እንትን መቀየር እንችላለን ማለት ነው። አያችሁ፣ ስለዚህ እዚህ ጋር እየቀየርን ኢሞጂ ማስገባት ብንፈልግ አሁን ይሄ እንደዚህ ይሄን እንደዚህ ስለዚህ እንደዚህ እዚህ ጋር ማስገባት የምንችልባቸው ሚንሶች ናቸው ማለት ነው። ሌላው ኢምፖርት ብለን አሁን ለምሳሌ ሌላ ነገር ማስገባት ብንፈልግ አሁን ሌላ ነገር ማስገባት ብንፈልግ አሁን ለምሳሌ ይሄንን የራስ እስክሪብቶን ማስገባት ፈልግ እንተራጋለን ያስገባሁት ማነው አሁን ሳይዙን እቺ ጋር መጥቼ እንዲቻ እያደረጉ ሳይዙ እዚህ ጋር ቅድም ያየነው አለ አይደለ? ሳይዙን ያያችሁት እዚህ ጋር ሳይዝ የሚል አለ ሪላቲቭ ሳይዝ ያያችሁት። እንደዚህ ያደረግን ሳይዙን መጨመር መቀነስ እንችላለን ያስገባነው ማለት ነው።
ሌላው ኢምፖርት ያልነውን ያው አስገብተን አየን አይደለ? ከዛ ምንድን ነው ክሮፕ ማድረግ ብንፈልግ ለምሳሌ ይህንን ክሮፕ ማድረግ ብንፈልግ እንደዚህ እናደርግና አያችሁት እዚህ ጋር ክሮፕ አድርገን እንደዚህ ራይት ብንል አያችሁት የተወሰነ ፓርት ክሮፕ አደረግናል። እንዲህ ማድረግ ይቻላል ማለት ነው። ሌላው ድሮ ማድረግ ብንፈልግ አሁን እዚህ ጋር እንደዚህ ድሮ ማድረግ ብንፈልግ እንደዚህ ድሮ ከለሩም እየቀያየርን እንደዚህ በሌላ ከለር እንደዚህ ራስ እንደዚህ ብጽፍ ነው የሚመቸኝ ብዬ ካሰበው እንደዚህ አጠፋዋለሁ። አክቹዋሊ ግን ወደ ነበረበት መልሳለሁ። ከለሩን ቀይሬ ድሮ አድርጌ አሁን ለምሳሌ በቀይ ራስ በቢጫ ነው በዚህ ነው የሚሻለው እያሰብኩኝ ሚዲያ እየሳልኩበት ነው። ስለዚህ ድሮ የሚለው በዚህ መንገድ የፈለኩትን ነገር መሳል እችላለሁ ለማለት ነው። ከዛ ሼፕ የሚላለ ሼፕስ የተለያዩ ሼፖች አሉ። እዚህ ጋር አሁን ለምሳሌ በዲፎልት ካሬን ይመጣልኝ፣ ግን እዚህ ጋር ገብቼ እኔ የፈለጉትን ሼፕ ከፈለጉ ይሄንን ማስገባት እችላለሁ፣ ከፈለኩኝ ይሄን ማስገባት እችላለሁ፣ ከፈለኩኝ ቀይሬ ይሄን ማስገባት እችላለሁ፣ ከፈለኩኝ የፈለኩትን ይሄን ማስገባት እችላለሁ። እንዲህ እያደረኩኝ ሼፖችን የተለያዩ ሼፖችን እዚህ ጋር ማስገባት ይቻላል ማለት ነው። ከዛ ውጭ ያችሁ የተለያዩ በዘሮችን በዚህ መንገድ ማስገባት ይቻላል። አሁን እዚህ ጋር ይችን አጀሰንት ማስገባት እንፈልግ ያያችሁ ይችን አጀሰንት እዚህ ጋር አስተካክለን እንደዚህ ያደረግና ብቻ ምን አለፋችሁ በእኛ አቅማችንን ካልወሰድነው በስተቀር በፈለግነው ስታይል ማስተካከል እና አጀስት ማድረግ የሚችልበት አፕሊኬሽን ነው። በጣም ምርጥ አፕሊኬሽን ነው። በዚህ መንገድ እኛ ራሳችንን ካልገደብ ነው የተለያዩ ነገሮችን ስልካችን ተጠቅመን የምንሰራበት መንገድ ነው። ሌላው አሮ የሚላለ አሮ የተለያዩ አይነት አሮዎች አሉ። አሁን አሮዎቹን በዚህ መንገድ ይሄኛውን ሳይዝ በዚህ ስታይል ይሆንልን፣ ይሄኛው እንደዚህ ነው መሆን ያለበት፣ አይ ኖ ይሄ ነው መሆን ያለበት። አያችሁ ምን ቀይርባቸው። የላይኛውን ደግሞ ይሄ በዚህ መንገድ አሮ ስታይሎችን የመጀመሪያው ይሄ ይሆንልኝ፣ ከዛ ደግሞ እንትኑ ደግሞ በዚህ መንገድ ይሆንልኝ ብለን ስናስብ እንዲህ እየቀየርን ኦፓሲቲያቸውን ከለሩ ምን አይነት ነው መሆን ያለበት፣ ቀይ ነው፣ ቢጫ ነው፣ ግራዲያንት ነው፣ ከፈለግንም ግራዲያንት ማድረግ እንችላለን እንደዚህ። ስለዚህ እነዚህ እንደዚህ መቀየር የምንችልባቸው እና አሮዎችን መጠቀም የምንችልባቸው ሚንሶች አሉን ማለት ነው። ስለዚህ ይሄ ፖሊገን የሚያሳየን የመካከለኛውን ምልክት እኛ ሼፖች የምናስገባበት፣ ስቲከሮች የምናስገባበት፣ የተለያዩ ፎቶዎችን ከጋለሪ ላይ የምናስገባበት፣ ድሮ የምናደርግበት፣ አሮዎችን የተለያዩ አሮዎችን የምናስገባበት ነው ማለት ነው። ቀጣይ ደግሞ ምን አለ? ባክግራውንድ። ይሄ ባክግራውንድን በተመለከተ ነው። አሁን እዚህ ጋር ባክግራውንድ ላይ ከለር መቀየር ብንፈልግ እንዲህ አይነት ከለር መጠቀም ብንፈልግ እንደዚህ አይነት ከለር መጠቀም ብንፈልግ ይሄ ባክግራውንድን በተመለከተ የምንጠቀመው ነው ማለት ነው። ትራንስፓረንት ማድረግ ብንፈልግ አሁን እዚህ ጋር የሰራናቸው ነገሮች አሉ። አይ እኔ ትራንስፓረንት ነው የምፈልገው ካልን ትራንስፓረንት እንደዚህ ሉክ ያያችሁ እንደዚህ ትራንስፓረንት ማድረግ እንችላለን ማለት ነው። ሌላው ኢሜጅ ሳይዝ እዚህ ጋር አለ ባክግራውንድ ላይ የምናገኘዋለን ማለት ነው። ሌላው ኢሜጅ ከሌላ ቦታ ነው ኢሜጅ ማስገባት የምንፈልገው ብለን ካሰብን አሁን የእርሳስ እንደዚህ አይነት ባክግራውንድ መጠቀም እንችላለን። አይ ይሄን ነው ፈልገው፣ አይ ይሄን ነው ፈልገው በመረጥነው ስታይል ማድረግ እንችላለን ማለት ነው። ፍሮም ጋላሪ ነው የምፈልገው ካልን በዚህ መንገድ ፍሮም ጋላሪ መምረጥ እንችላለን። አይ ከካሜራ ነው የምፈልገው ብለን ካሰብንም ማለት አሁን ለምሳሌ እኔ በዚህ መንገድ የራሴን ነው ማድረግ የምፈልገው ብዬ እንደዚህ ባደርገው ኦኬ ብዬ እንትን ብለው ሉክ በዚህ መንገድ እንደዚህ አጀስት ይሆንልኝ ብዬ ካሰብኩኝ አሁን ይሄ አያችሁ እኔ አሁን ከእንትን ላይ ወሰድኩኝ። ስለዚህ በዚህ መንገድ እንደዚህ ያደረግን ባክግራውንዳችንን ምን መምሰል አለበት ወይስ ምንድነው መሆን ያለበት የሚለው የምንወስንበት ነው የሚሆነው ማለት ነው። ከዛ እዚህ ጋር የመጨረሻው ላይ የምናየው ኖይዝ ኢኔብል ስናደርግ አያችሁ
ባክግራውንዳችን ላይ ምንድን ነው ማድረግ የምንፈልገው የሚለውን ደግሞ እዚህ ጋር ማየት ይቻላል። ብራይትነስ እንጨምር እንቀንስ። ያቸው እዚህ ጋር የባክግራውንዳችን እና የሰራነው ስራ ከለሮችን አጅስት የምናደርግበት ደግሞ የመጨረሻው ክፍል ነው ማለት ነው። ስለዚህ በአጠቃላይ እዚህ ሶፍትዌር ላይ የምናየው እጅግ በጣም አስደናቂና አስገራሚ ቱሎችን ተጠቅመን የፈለግነው ስታይል መስራት የምንችልበት እንደሆነ የሚያሳይ ድንቅ አፕሊኬሽን ነው። ማንኛውንም ብሮሸርም ሊሆን ይችላል፣ ስቲከርም ሊሆን ይችላል፣ የተለያየ ቢዝነስ ካርድም ሊሆን ይችላል፣ ተምኔል ሊሆን ይችላል። የተለያየ ማንኛውም የግራፊክስ ውጤቶችን በዚህ አፕሊኬሽን ስልካችንን ተጠቅመን ከሀ እስከ ፐ የትኛውም ኮምፒውተር ላይ መስራት የምንችለውን ስራ እና ተግባር ስልካችንን ተጠቅመን መስራት እና ማከናወን እንችላለን ማለት ነው። እንዳየነው የተለያዩ ነገሮችን መስራት እንደምንችል አይተናል ማለት ነው። በሚቀጥለው በጣም ግልጽ የሚሆንልን እኔን በኤግዛምፕል ስንሰራቸው ነው እና ኤግዛምፕል ምሳሌዎችን በመስራት ይበልጥ በጣም ግልጽ እንዲሆን የምናደርግበት ሌላ ቪዲዮ እንሰራለን ማለት ነው። ስለዚህ የዛሬው ቪዲዮአችን እዚህ ላይ ይበቃናል። ሰብስክራይብ ሳታደርጉ ከሆነ እያያችሁ ያላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሌሎች ጠቃሚ ቪዲዮዎችንም እንዲሁ የምሰራላችሁ ነው የሚሆነው ማለት ነው። በቆይታችን አሪፍ ነገር እንዳገኛችሁበት እምነታችን ነው። ታዲያ በዚህ ጉዳይ ጥያቄ ካላችሁ ጥያቄያችሁን የመመለስ ይሆናል ማለት ነው። ሌላ እንድሰራላችሁ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ያስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር በማድረግ እንድታደርሱ አሳስባችኋለሁ። በሌላ ቀን በሌላ ቪዲዮ የምንገናኝ ይሆናል። በምክንያት እንኑር። እወዳችኋለሁ። ሰላም ሁኑ።